የአብርሃምን ትዳር ማትፈልጉ ከሆነ ካጠገቡ ዞር በሉ፣ ሌላ ችግር ሳይፈጠር። ምንድነው እያደረክ ያለው አንተ? ምንድነው? እግዚአብሔር የሰጠህ ልጅ አመስግነ በስነ ስርዓት አልኖረም እንዴ? ጋሽዬ በአንተ የመጣ የሰው ፊት ማየት የለበትም። በቃ ስንቴ ነው የሰው ፊት የሚያየው አባቴ? በአንተ የመጣ ስንቴ ነው? ስንቴ እንዴ ገረፈው እኮ የሰው ፊት እየገረፈው ነው። ስማ እንጂ ንቃ እንጂ። በዚህ ሰዓት እናትንና አባትህ ተከብረው ነው መቀመጥ ያለባቸው እንጂ ማንም ሰው እየመጣ አፍ መክፈቻ አይደሉም እነሱ። አንቺን ካገኘሁሽ በሰላም አላወራሽም። ይሄ ነገር ሳይፈጠር በፊት ደግሞ ከወንድሜ ራስ ውልቅ፣ የሰማሽ ነዋ፣ ውልቅ በይ። ሰው አያልቅስባችሁ፣ እረፉ፣ ተጠንቀቁ። ሁሌም ቢሆን ካጠገብክ የሚሆነው ቤተሰብክና ሚስትክ ናት። ይሄንን እወቅ። ሰላም ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ አለው እግዚአብሔር ይመስገን። ዛሬ ወደ አንድ ሐሳብ ወደ እናንተ መጥቼላችኋለሁ። አብዛኞቻችሁ በውስጥ መስመር ስታወሩኝ ነበር። ለምንድነው ዝም ያልከው? የወንድም ጉዳይ ለምንድነው ዝም ያልከው እያላችሁ ቀጥታም እየደወላችሁ እንደዚሁ በተለያየ ቦታ በቴሌግራም በዋትስአፕ በብዙ ቦታ እየጻፋችሁልኝ ነበር። ለምንድነው ዝም ያልከው? ለምንድነው የወንድም ነገር ማታስተካክለው? አብዛኞቻችሁ እንደዚህ ያላችሁኝ ነበርና ዛሬ ይህንን እውነታ ልነግራችሁ ነው እዚህ የተገኘሁት። አብዛኞቻችሁ ለምን ዝም እንዳልኩኝና ለምን እስከዛሬ ቁጭ እንዳልኩኝ ስላልገባችሁ ነው። ለዛም ነውና ለአብዛኞቻችሁ መልስ ለመስጠት ነው የመጣሁት ወደዚህ እና በመጀመሪያ እንዴት ናችሁ? ሁላችንም ሰላሙ ይስጠን፣ ፍቅሩ ይስጠን እላለሁ። ለመላው ወዲንሶቼ እግዚአብሔር አምላክ ሰላሙን ይስጠን እላለሁ። በመጀመሪያ ወደ ጉዳይ ከመግባቴ በፊት በመጀመሪያ ደረጃ ሁለት ነገር ነው ይዤላችሁ የመጣሁት። አንድ ለእናንተ እውነቱን ለመናገርና ሁለተኛ ነገር ደግሞ ከዚህ በፊትም እንደዚህ አይነት ነገሮች ተፈጥረዋል። እንደዚህ አይነት ነገር ብያለሁ። ከአንድም ሁለቴ አውርቻለሁ፣ ተሳድቤያለሁ፣ ብዙ ነገር አድርጌያለሁ። ከሰው ልጅ ጋር እስከመጣላት ሁላ ደርሻለሁ በአብርሃምና በሩታ ምክንያት ማለት ነው። እና በዛም አጋጣሚ የሚይዝትብኝም ሰው ነበር፣ አርፈ ተቀመጥ የሚለኝ ሰው ነበር። ብቻ አይ ዶንት ኖ ሊገባኝ አልቻለም። በጣም ውስብስብ ያለ ነገር ስለሆነ ነው ዛሬ ያው ወደ እናንተ በቪዲዮ የመጣሁላችሁ። አብዛኞቻችሁ ቪዲዮ ስለምትፈልጉ ነው በቪዲዮ የመጣሁላችሁ እንጂ ሁሉም ነገር በውስጥ መስመር ለመጨረስ ነበር አሳቢ። ግን አብዛኞቻችሁ በቪዲዮ ለምንድነው